ነገር እንደዚህ ልጅ ስለ ልጆች ስለ ትዳር ስለ እናት ስለ ባህል ምናምን የጉራጌ ማህበረሰብን እኮ በጣም እኮ በደንብ አድርጋ ባህሎችን ካልቸሩን ምናምን ሁሌ የምታሳይ ደስ የሚሉ እኮ ናችሁ። ስታ ንግግሯ እኔ በጣም በቃ በጣም መቼ መሰላችሁ በባለፈው ወልዳ ልጄ እናትሽ ትሰንጠቅ እናትሽ ትሰንጠቅ እናትሽ ትሰንጠቅ እያሉ ስሰማ በቃ እናት እንዲህ ናቸው። ፕሊዝ ከቻላችሁ 40 ቀን እንኳን እንዲያው በብንድ ባህል እኔ ረስቼዋለሁ። 30 ዓመት ነው ከወጣ አላቅም። ሜቢ ህይወት ትነግራችኋለች። አላውቅም የእናንተን ባህል ካልቸራችሁን። አሜሪካ ቆይቻለሁ ግን እኔ አይኖ እንደዚህ አይደረግም። እኔ አዶን ነው እኔ አላውቅም። በዛ ቤተሰብ ላይ ለምን እንደሚነሱ አላውቅም። አይዶን ነው ጌታም አይዶን ነው። ግን በእናታችሁ አሁን ከቻላችሁ ጊዜ ስጡትና ሶኬ ትንሽ ሂል ያድርጉ። ትኩስ ነው ገና ሂል ያድርጉ። በቃ let her grieve in peace ከቻላችሁ። ምክንያቱም እናንተም እናት አላችሁ። ልክ ኤክስፐርት እንደሆናችሁ ልክ እናንተ እናቶቻችሁን በደንብ አርጋችሁ እንደምታኖሩ አርጋችሁ እዚህ ጋር አሜሪካ በጅምላ ሰውን ሁሉ በቃ ፈራጅ ቆራጭ እሱ ይሄ ነገር እውነቴን ነው የሆነ ነገር መደረግ አለበት። የኛ ማህበረሰብ እዚህ ሶሻል ሚዲያ ላይ በቃ የሆነ አካውንታቸው መዘጋት ካለባቸው ሪፖርት መደረግ ካለባቸው እውነቴን ነው ይሄ በጣም ወንጀል ነው። ለምን ሰው ያዳምጣችኋል፣ ያው ሰው ቁጭ ብሎ ያዳምጣችኋል። ግን እንዴት ነው ጋይስ ካራክተር የራሳችን ኑሮ ቤተሰብ ትዳራችን ምናችን ሳይት ምንድነን እኛ እየመጡ እዚህ እንትን ናቸው። እናቶች እንደዚህ አርካችሁ አባቶች እንደዚህ አርካችሁ ሚስቶች እንደዚህ አርካችሁ ምናምን ከዛ ደግሞ በህይወት ያሉ ሰዎችን እንዲሞቱላችሁ ስትማርቱ ስትሰድቡ ስታጠለጥሉ ሴቱ ናችሁ። በተለይ እኔ እግዚአብሔር ይመስገን ሊያሾ በጣም የመጨረሻ እንደዚህ የዘቀጥሽ መሆንሽን አላውቅም። የመጨረሻ አይ በቃ ምንድን ነው ሳይበላ ቢቀርስ ዩቲዩብ ገንዘብ ሳይበላ ቢቀርስ ያጋንንት ነው እንጂ በሰው ላይ እንደዛ ነገር ያድራል ጋይስ። እንደዛ ቅናት እንደዛ ምቀኝነት እንደዛ ላይ ምንድን ነው? ሴት አለሽ ልጅ እኮ አለሽ ነገ እኮ አንቺ እኮ ነሽ ልጅሽ እኮ አድጋ አንቺ እኮ ተራ እኮ ነው። እንዲህ እኮ ሰው እኮ የዘራውን ነው የሚያጭደው። ሁላችሁም ደግሞ የዘራችሁትን ታጭዳላችሁ። የጊዜ ጉዳይ ነው። በጣም ነው ያዘንኩት። እግዚአብሔር ምስክር በጣም ነው ያዘንኩት። ዮዳብ እንዴት ነው? በጣም ያሳዝነው። በጣም የሚያሳዝነው ሀዘን ነው ይሄ እና ከሀዘን በላይ ሀዘኑ ምን እንደሆነ ታውቃለህ? ሰርቶ ማደር ደግሞ ነውር የሆነበት ሀገር ሆኗል። ገባ? ስጋ እየበሉ ገንዘብ የሚሰጡ የሰው ስጋ ቁጭ ብለው በዩቲዩብ እና በቲክቶክ የሚበሉ ሰዎች ገንዘብ እየሰሩ ስራ የሚሰሩ ሰርቶ አደር እናቶቻችን አንገታቸውን እንዲሰዱና እንዲሸማቀቁ ገባክ? እናቶቻችን እንዲሸማቀቁ ሰርተው ልጆቻቸውን እንዳያሳድጉ ከጓደኞቻቸው ውለው እንዳይመጡ ማለት ነው። ስራ መስራት ይሄ ይገርመኛል። ለምን ታዲያ ኢትዮጵያ ውስጥ ያሉ ጉሊት የሚሰሩ ሱቅ የሚሰሩ የተለያዩ ስራ የሚሰሩ ሴቶችን ለምን አያስቀምጧቸውም እናቶቻቸውን? ወይስ አሜሪካ ሲሆን ስራ አይሰራም? ሰው የሰለጠነ ሀገር መጥቶ እንደዚህ የሞተ የወደቀ አስተሳሰብ የመጨረሻ የወረደ ማለት ነው እና የመጨረሻ አሳፋሪ ወራዳ ቆሻሾች ናቸው። ይሄንን መናገር ፈልጋለሁ እኔና ልንገርክ ዮዳብ፣ ምናልባት እነሱ ዛሬ በዚህ ልክ የተናገሯቸው እናት ስራ መገለጫቸው ነው። ተረዳኝ? ያደጉበት ባህላቸው ነው። ባህላቸው ቁጭ ብሎ ሰውን እያሙ ገንዘብ መስራት ሳይሆን የሰው ስጋ እየበሉ ገንዘብ መስራት ሳይሆን የጉራጌ ባህል ሰርቶ ማደር ነው፣ ለፍቶ ማደር ነው። የሁሉም እናቶቻችን የሁሉም ባህል የኢትዮጵያ ባህል እና ሰርተው ነው ያደሩት። የሰለጠነ ሀገር መተው ዘመናዊነቱም ባህሉም ከድሮም ጀምሮ ማህበረሰባቸው የሰጣቸው ባህልም ሳይጣረዝባቸው በኩራት ባህላቸውንና ስርዓታቸውን ነው ለኢትዮጵያ ሕዝብም ለዓለም የሚያሳዩት ማለት ነው። የሚያፍርባቸው ቤተሰብ የሚያፍርባቸው ማህበረሰብ የላቸውም።
የላቸውም። ጀግና ናቸው። የኛ እናቶች እየሰሩ ነው። አሁንም ቤተሰባቸውን እያስተዳደሩ ነው። ኢትዮጵያ ያሉ እናቶቻችን እንጨት ተሸክመው አይደል እንደሚያስተዳድሩን? ምንድነው ችግሩ? ቤተሰቦቻችን ጉሊት እየሰሩ አይደል እንዴ? ስለዚህ አሜሪካ ሲመጡ ስራ አይስሩ ምን ማለት ነው? ምን ማለት ነው ይሄ እንዴ? እኛ ያለንበት ሀገር እኮ ሽማግሌዎች፣ ትልልቅ ሰዎች እኮ ወጥተው ይሰራሉ። ቮለንተር እኮ ይሰራሉ እኮ አይደል እንዴ? አንቀመጥም ብለው እኮ ይሰራሉ እኮ። ስራን እኮ ነው ያወረሱን ማዘር ማለት ነው። እኛ እኮ እንደ ወጣት እኮ በአሁን ሰዓት ቁጭ ብሎ ድንጋይ ላይ እኮ ቁጭ ብሎ ምትወጣ ሴትን ምትገባ ሴትን የሚለክፍባት ሀገር እኮ ነው ያለን። ጀግንነታቸው መሰደቢያ ይሆናል። ባህላቸው መሰደቢያ፣ ምግብ ሰርቶ ማቅረብ መሰደቢያ፣ ብሉልኝ ጠጡልኝ ማለት መሰደቢያ ይሆናል እንዴ? ለዛው በኑሮ በማይመጥናቸው ሰው፣ በስነ ምግባር በማይመጥናቸው ሰው፣ የራሱን ቤተሰብ መርዳት ባልቻለ ሰው የማህበረሰብን ጀግና የሆነችን እናት ኢትዮጵያዊነት ሳይበረዝባት ባህሏን ለዓለም ያሳየች እናት በዚህ ልክ ማዋረድ የመጨረሻ ወራዳ ናቸው። ደግሞ ሰርተው በማይገቡ ሰዎች፣ የሰውን ስጋ አብረው ከምግብ ጋር በሚበሉ ሰዎች መነካታቸው ለኛ ህመም ነው። ለኛ ማለት ነው። እንደ አንድ ኢትዮጵያዊ እናታችን ጀግና ናት። ህዝባቸው፣ ባህላቸው፣ ኢትዮጵያዊነታቸው ያወረሳቸውን የስራ ወዳድነት ነው ለዓለም ያሳዩት። ስለዚህ እኛ ሁሌም እንወዳቸዋለን፣ እናከብራቸዋለን። የኛም እናቶች ነገ ሲመጡ ሰርተው ውለው እንዲገቡ የልጅ እጅ እንዳያዩ ነው የምንፈልገው። የልጅ ፊት ለምን አላየሽም? ለምን ውለሽ ገባሽ ተብላ እናት ስትሰደብ ኢትዮጵያውያን ምን አይነት ውርደታም ብትሆን ነው ቁጭ ብላችሁ ስታበረታቱ የነበራችሁት? ለምን ያ ሁሉ እናት ለምን ኢትዮጵያ ያሉ እናቶችን ታዲያ ቁጭ አታደርጓቸውም? ወይስ አሜሪካ ሲሆን ችግር የለውም ኢትዮጵያ ሲሆን ሰርተው መብላት አለባቸው? ይውጣ የሰለጠነ ሀገር ሄዳችሁ እንኳን ማትሰለጥኑ ኋላ ቀር እናንተን አየሁ። የመጨረሻ ሰልስት እንኳን ይውጣ የማትሉ የመጨረሻ የወረዳችሁ ሰልስት እንኳን ይውጣ የማይል ኋላ ቀር ደደብ ስግብግብ ያገኘውን አጋጣሚ በሙሉ ለአጀንዳ የሚጠቀሙ ኮልኮል ላይ ከላቦሮ ጋር እኮ ነው የምንውለው። የእናትነት ፍቅርና ክብር የሌላቸው ማለት ነው። ታያላችሁ ማህበረሰባቸው ታያላችሁ የእሳቸውን ማረፍ ታዩታላችሁ። እንዴት አክብረን እንዴት አድርገን እንዴት ንግስት እንደሆኑ እንዴት የተከበሩ እንደሆኑ መስራት ግን ኢትዮጵያውያን መስራት በዚህ ልክ እንደሚያሰድብ መስራት በዚህ ልክ እንደሚያዋርድ እዮዳብ ኢትዮጵያ ቢሆን እኮ ሀብታም ሆነው እንዴት ተሰሩ ይባላል። አሜሪካ ሀገር ሽማግሌዎች የሚሰሩበት ሀገር በ70 ዓመት በ60 ምናምን ዓመት ጡረታ በሚወጣበት ሀገር እናት ለምን ሰራች ተብሎ በዚህ ልክ ለምን ታጥባ ወጣች ተብሎ በዚህ ልክ ለምን ከልጆቿ ጋር ተጫወተች ተብሎ በዚህ ልክ ምቀኝነት፣ ቡዳነት በጣም ነው የምታሳዝኑት። አሳፋሪ ናችሁ። ሰው ግባተ መሬቱ ሳይፈጸም ምን አይነት ክርስትና ቢኖራችሁ ነው? ምን አይነት ባህል ቢያሳድጋችሁ ነው? በህይወት የሌለን ሰው እንኳን ስጋ ለመብላት ገንዘብ እንደዚህ ለስጋቸውን ለመቦጫጨቅ አንድ ቀን እንኳን አታርፉ። እኔ ልንገርህ፣ እኔ በጣም ነው ያዘንኩት ይሁዳ። በጣም የሷፍ በጣም መጥፎ እንደሆነ የተረዳውበት ነው። እናታችን አሁንም ማህበረሰባቸው ያወረሳቸውን ጀግንነት ክብር ከነ ግርማ ሞገሳቸው ነው ያረፉት። ይሄ ደግሞ ተድሮም ጀምሮ በቃ የዛ ማህበረሰብ መገለጫ ነው። ስራ አሁንም ይሰራሉ። ወደፊትም ደግሞ እሳቸውን ያዩ እናቶች መተው ሰርተው ራሳቸውን ችለው ገባል ሚዲያውን ተጠቅመው እንዲወጡ እንፈልጋለን። እናቶቻችን አንገት እንዲደፉ አንፈልግም። ምን እንደሚገርመኝ ታውቃለሽ? ሀና ታፕታፕ አርጉ ጊፍት የምትለቅም ልጅ አይደለችም። የምትሰራ እናቷም የምትሰራ
ቁጭ ብሎ ጊፍት የሚለቅሙ 24 ሰዓት ቀን ሙሉ ሲሳደቡ ሌሊቱን ሙሉ ጊፍት ሲጫወቱ ሲሰበስቡ የሚውሉ እናቶቻቸውን ከመንግስት ቤት ማውጣት ያቃታቸው እናቶቻቸውን ስንቱ ባለጌው ፎቶ ዘግዝቆ ሰድቦባቸው ልጆቻቸው ሰድቦባቸው ተመልሰው ከዛ ሰው ቁጭ የሚሉ ሌላውን እናት ያስከበረች አሰበሻል። እናቷን ያስከበረች እኛ ያየነው እኔ የምናየው ምንድን ነው? እናትና ልጅ ፍቅር፣ ስራ፣ ባህል፣ ካልቸር፣ እምነት አርለያየን። እምነት፣ ሃይማኖት፣ ቤተሰብነት፣ ካልቸር፣ ፍቅር እንዴት እንደዚህ በቃ ያው ምንድነው በቃ ይሄ ከአንድ ጊዜ አይደለም በዴዚ እናት አይተናል አይደል? አሁን ደግሞ ፈራው ይህ ህዝቡን እንትን ነው እንዴ ያልኩኝ ደግሞ ተመሳሳይ ሰዎች ናቸው። የሚገርምሽ ነገር እና አይ ሆፕ ይሄ የመጨረሻ ይሆናል። አይ ሆፕ this will be a lesson። ይሄ ነገር መቆም አለበት ጋይስ፣ ይሄ መቆም አለበት በዚህ ደረጃ ጋይስ። ይሄ ነው ኢትዮጵያዊነት፣ ይሄ ነው ክርስትና። አረ የምታዳምጡትን ምረጡ፣ አረ ውላችሁን ምረጡ። አረ በጣም ሁሉ ነገር በቃ ደግሞ የሚገርም ነገር ግልብጥ ብላችሁ ደግሞ አዛኝ መስላችሁ አይናችሁን በጮታ አጥባችሁ ደግሞ ምን አይነት መሆናችሁ ነው ግን እናንተ ሰዎች? ይህ እኮ ጤና እኮ አይደለም። መሆናችሁ ነው ምንድን ነው? በዚህ ደረጃ ምን ሰው ሰብሰብ ብሎ መቀመጥ ትወዳላችሁ? ለምን ራቁታችሁን አትገቡም? 20 ሺህ ሰው ይገባላችኋል። ምንድን ነው በዚህ ደረጃ ላይክ የሚገርመው እኮ ተባባሪዎች እነዚህ ግለሰቦች ያበሉት እነዚህ ግለሰቦች ባለጌዎች ለዩቱባቸውም ለገንዘባቸውም ኦኬ እናንተ መሆናችሁ ነው። አታገናዝቡም እንዴ? አትለዩም እንዴ? በጣም እንዴት ነው ግን የምትችሉት? እንዴት ነው እንደዚህ ውስጣችሁ የሚችለው? ፊታችሁ እንዴት የሰውን ፊት እንዴት ነው የምታዩት? ይህ አጋንንት መሆን አለበት እንጂ ሰው እንደዚህ የሰውን ፊት እንደዚህ ያያለኝ እንዲህ ብሎ ደግሞ ግልብጥ ብሎ ደግሞ ማዛኝ ምንድን እንዴ? በህይወት ያሉትን እናት እችን እናት ናት ልጇም እናት ናት እና በህይወት ያሉ እናቶችን ሰድባችሁ አዋርዳችሁ በቃ መልካም ነገር ለምን ተደረገ ነው? ነውር ብቻ ይደረገ እዚህ ነውር ብቻ ሳዩን ነው። ነውረኞችን አክብራችሁ ነውርን አክብራችሁ ነውርን አንግሳችሁ ባለጌን አንግሰን ጥሩ መልካም ነገር ግን እንዲጠፋ ጥሩ መልካም ነገር ስሩ ትጠበቃ። ጥሩ ትዳር ያላችሁ ሰዎች ኧረ ጥሩ ልጆች ያላችሁ ሰዎች በቃ መጥፎ ነው ባለጌ ልጆች ካመጣችሁ እናትን አምጥቶ እዚህ ሶሻል ሚዲያ ላይ እንደ ዴዚ እናትን የምታብጠለጥል ጊፍት ይሰጣት፣ ስፖርት ትደረግ፣ ትከበር። እናትን የምትሸልም እናትን የምታከብር እናትን የምትወድ ደግሞ ሲመጣ ደግሞ ምንድን ነው የምታደርግ? ምንድን ነው ለመነገር ነው? ምንድን ቲክቶክ ላይ ቁጭ ብላ ለመነች፣ ቁጭ ብላ ታፕታፕ አላደረገች፣ ቁጭ ብላ አበባ አልጠየቀች። ባህል፣ ካልቸር፣ ስራን የተማርነው ከነዚህ ከዚች እናት የተማርነው ምንድን ነው? ይሄ የተማርነው ያለ የተማርነው ስራ። አሜሪካ እኮ በ70 ዓመት እኮ ነው ጥሮታ የሚወጣው። አዎ መከባበር አስተማሩ፣ እርግማን አልተማሩ። በነገር ላይ እዚህ ቲክቶክ ላይ ይወዳ በሳቸው እድሜ ያሉ እርቃናቸውን የሚጨፍሩ ሴቶች አሉ። በነገር ላይ እነሱ ገንዘብ የሚሰሩ እናትን እንደዚህ ላርገ የሚሉ የሚሳደቡ አሉ እዚህ ቲክቶክ ላይ ማለት ነው። በፊልተር የሚገቡ በጣም ተሳዳቢ ሆኑ እጅግ አሳፋሪ የሆኑ ሰዎች አሉ። እና እነሱን የኢትዮጵያ ሕዝብ በራሱ የኢትዮጵያ ሕዝብ ተሳዳቢዎች ነው። እንግዲህ በነገር ላይ ግማሾቹ ኤዲት ተደርገው የመጡ ናቸው። ወደ 20 ዓመት 30 ዓመት ኢንተርኔት ላይ እዚህ ቲክቶክ ላይ አንድ ትውልድ ሙሉ ያበላሹ ናቸው በነገር ላይ። እና ያው ራሳቸውን ኤዲት እያደረጉ እየመጡ ወጣት በመምሰል ማለት ነው እንትኖች ናቸው። ገብቷል? ለኢትዮጵያ ነቀርሳ የሆነ ገብቷል ምለ እና እነዚህ የተኮላሹ ወጣት መሳይ አዛውንቶች ለነሱ ስራ ማለት ቲክቶክ ላይ ህዝብን መስደብ፣ ብሔርን ማጋጨት፣ እንደዚህ አይነት ነገር አላርጅክ ናቸው። አይተው አያውቁም እንደዚህ አይነት ነገር። አንደኛ ቤተሰባቸውን አያከብሩም፣ ሁለተኛ ቤተሰባቸውን አልጦሩም፣ ሶስተኛ እድለኛ አይደሉም፣ አራተኛ ስለ ቤተሰባቸው አያስቡም፣ የመጨረሻ ፍቅርን የተራቡ ፍቅርን ተርበው ተጠምተው እዚህኛን የሚያደርቁ የሚያገደነዝዙ የሚያቀረዝዙ ናቸው። ገባ? ግን እኔ ማዝነው በኢትዮጵያ ህዝብ ነው፣ በህዝብ ነው። እናትን
እናትን አጥቦ እናትን አጊጦ እናት ስትስቅ ስትጫወት ማየት ነውር እንደሆነ አላቅም ነበር ኢትዮጵያ ውስጥ ገባ። እናት መታ ፕላትፎርሙን ተጠቅማ የእናትነት ክብሯንና ለዛዋን ሳትለቅ የእናትነት ባህሏን ሳትለቅ ማየት ለካ አሳፋሪ ነገር ነው ለኢትዮጵያውያን ማለት ነው ገባ። እና ምን አይነት ቅናታም እንደሆኑ ምቀኞች እንቅናም እንደሆኑ በጣም ምቀኞች በነገር ላይ በጣም ምቀኛ እንደዚህ አይነት ምቀኛ እኔ አይቻላቅም። ምንም ያልደረሰባቸውን በእነሱ ቢዝነስ ላይ አሁን ዩቲዩበር ብትሆን እሺ እቺ ልጅ ገባ። ግን ለነዚህ የሚከፍሉ ሰዎች ስላሉ በሷ ሙያ ዘርፍ ላይ ምናምን ለምን ታጥባ ወጣች፣ ለምን አጌጠች፣ ለምን ስራ ሰራች ብለው በተደጋጋሚ ሞክረዋት ነበር እቺ ልጅ። እሷን እሺ እናቷ በሌሉበት ነገር እያስገቡ ነበር ሲናገሯቸው የነበረውና የኢትዮጵያ ሕዝብ በጣም 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 ነው እኔ ያሰንኩባችሁ። እናትነት እንደዚህ እናትነትን ክብርን ጠብቆ ለካ መምጣት እንደዚህ ያሰድባል ለካ። እና እኔ በጣም ቃል የለኝም ለዚህ ለሃና ለመላው ቤተሰቧና ለሃና ትልቅ እናት ነው ያጣው እንደ ጉራጌ እዮዳብ እንደ ጉራጌ ደግሞ እንደ ጉራጌ ማህበረሰብ ትልቅ እናት ነው ያጣ ነው ሁላችንም። እንደ ደቡብ ደግሞ እንደ ደቡብም ሰው ስታየው እንደ ደቡብ ልጆችም እንደ ጉራጌ ልጆችም እንደ ሁሉም ስታየው የእናትነት ለዛ ያላቸውን ጀግና እናታችንን ያጣ ነው። የሰለጠነ ሀገር ሄደው ባህላቸውን ያለቀቁ ገባ ባህላቸውን ያስከበሩ ያኮሩን የእናትነት ለዛን ያሳዩን እናቶቻችን ሲናፍቁን የምናያቸው እናት ነበሩ። ይሄንን ማየት በጣም ነው የሚያሳዝነው። እግዚአብሔር እንግዲህ ብርታት ይስጣቸው ለመላው ቤተሰባቸው፣ ለልጅ ልጆቻቸው፣ ለመላው ለሁሉም ለመላው ለጉራጌ ሕዝብ ለባህላቸው ደግሞ ለማስተዋወቅ ላደረጉት ነገር እንግዲህ ያው አደራቸው አለብን ባህላቸውን የመጠበቅ የጉራጌ ሕዝብም ላደረጉለት ነገር በስርዓተ ቀብራቸው ተገኝተው የሚገባቸውን ክብር ሰጥተው ግብዓተ መሬታቸው እንደሚደረግ አምናለሁ። ያንን ደግሞ ሁሉም ሰው ሊያይ ይገባል ብዬ ነው ማስበውና እግዚአብሔር ብርታትና ጽናት ይስጣቸው። እንዲህ አይነት እናት ማጣት ከባድ ነው። በሰው ሀገር ራስን መስሎ ባህልን መስሎ መምጣት ትልቅ ነገር ነውና ለዛ ማህበረሰብ ላደረጉት ነገር ሳላመሰግን አላልፍም። እኔ ይሁዳ ለሃኒም እግዚአብሔር ብርታት ይስጣት። ይሄንን ነው የምለው እኔ እና በጣም በውስጥ ብዙ ሰዎች ያናገራችሁኝ ያላችሁ በጣም ያዘናችሁ አላችሁ። ለእናንተም ደግሞ ብርታት ይስጣችሁ፣ ቤተሰባችሁን ይጠብቅላችሁ። ይሄንን ነው ማለት ፈልገው ይሁዳ ብኔ በጣም እኔም እውነት ለመናገር በቃ እንደ ኢትዮጵያዊነትን ያስተማሩ እንደ ኦርቶዶክስ ተዋህዶነትን ያሳዩ የልጅ ልጆቻቸውን በእምነታቸው እንዲጠብቁ ቤተክርስቲያናቸው እንዲጠብቁ እንደ ጉራጌ ደግሞ የጉራጌ ባህልን የጉራጌ ካልቸርን የጉራጌ እሴትን ያሳዩ ጀግና እናት ናቸው። እኔ ደግሞ የጉራጌ ማህበረሰብን በደንብ ነው የማውቀው። ትልቅ ጀግና የጉራጌ ጀግና እናት ነው። እንዴት አድርጋችሁ ደግሞ እናንተ እችን ጀግና እናት በህይወትም እያለች አምፕሪዲሹር በደንብ አመስገናችኋታል። አሁን ደግሞ የጉራጌ ባህል የምናይበት ቤተሰቦቿን የምታቅፉ ቤተሰቦቿን የምትጸልዩላት ቤተሰቦቿን አንድ ነገር እንዳይሰማት ሃናን አደራ ለእናንተ ነው የምንሰጠው። አደራ ለእናንተ በዚህ ደረጃ እኔ እንደዚህ አይነት ጠይቄም አዝኜም አላውቅም። እንደዚህ እውነቴ ነው። እኔ እናት እንኳ እንዳልኳችሁ በልጅነቴ ስላለፈች እንደዚህ አይነት ሀዘን ልቤ ተሰብሮ አያውቅም። ግን የጉራጌ ማህበረሰብ ሃና እስከ እናቷ እስከ ሙሉ ልጆቿ እስከነ ቤተሰቧ እስከነ ባሏ ያሳየችው ጉራጌነት፣ ሀገር ወዳጅነት፣ ጉራጌነት እምነትን ሃይማኖትን የሚያከብር ቤተሰብን የሚያከብር ስራ የሚወድ ጠንካራ ሰሪ እስከ ምትወልድ ድረስ
እየሄደች ስራ ያሳየች በእጆቿ ሰርታ ከሰራች ደግሞ የምታካፍል ለመልካም ነገር እውነቴን ነው። የችልድረን ሃርት ቱ ሃርት ቪዲዮ ሰራለሁ። የችልድረን ሃርት ቱ ሃርት ፋውንዴሽን ከዚህ በፊትም ጠይቂያችሁ ነበር። ከ6 ወር በፊት ስሟ የሃና ስም ያለ አግባብ እንደዛ ሲነገር ሐቁን እውነቱን እናንተ ጋር እንዳለ እናንተ ጋር እንደያዛችሁት መነገር አለበት። ይሄ የተሳሳተ አሁን ችግሩ ምን እንደሆነ ታውቃላችሁ ጋይስ? ብዙ ጊዜ እዚህ ሶሻል ሚዲያ ላይ ያሉ ሰዎችም እየደወሉ ቤተሰብ የሚመስሉ ሀዘን ገብተው ወዲያውን ደውለው የሚናገሩ አሉ። ሁሉም ጉድም የሚቀዱ አሉ። በጣም ተጠንቀቁ። በዚህ ዘመን ተጠንቀቁ። እውነቴን ነው። ሀዘናችሁን ፕሊስ ሁለመናችሁን ፕራይቬት አድርጉት። ፕራይቬት አድርጉት። በጣም በጣም የሚገርመው ነው የምላችሁ እና ሃና በኢቢኤስ የተደረገባት በሌሎችም የተደረገባቸው ሁሉ ነገር እውነቴን ነው አይገባትም። እኔ አላውቅም። ዲሲ አካባቢ ያላችሁ ሰዎች አላውቅም በዚህ ደረጃ ለምንድን በዚህ ደረጃ አላውቅም። እባካችሁ የጉራጌ ማህበረሰብ፣ የኦርቶዶክስ ተዋህዶ ማህበረሰብ፣ ሙሉ ኢትዮጵያዊ ሃናና የሃናን ቤተሰብን በማጽናናት በመጸለይ ጊዜ በመስጠት በሰላም እንዲጽናኑ እባካችሁ ሁላችሁም ጸልዩ። ብዙ ነገር መናገር ፈልጋለሁ። ብዙ ነገር ግን ጊዜው ይመጣል። ሁላችን ልባችን ተሰብሯል። እናት የሰማሁት ምንድነው ስለ እናቷ ሁሉን ሰው የምታቅፍ ሁሉን ሰው እንደገዛ ልጇ የምታይ በጣም በጎና በጣም ፍቅር የሆነች እናት ታስዋይ ሃናን ስታያት ሁሌ እንደሳቀች ብሰድቧት ብታብጠለጥሏት ወጣ እንኳ የምትመልስ ልጅ ወጣ እንኳ እንዲያረጋችሁኝ እንዲተናከራችሁን ምናምን የሚሉ አይደለም። ግን እዚህ ሶሻል ሚዲያ ላይ እግዚአብሔር ልቦና ይስጣችሁ። አላውቅም ምን እንደምታገኙ። እኔ አንዳንዶቻችሁ ተደውሎላችሁ እንዲበሉ እንዲያድርጉ እያሉ እናንተን እንደ ክፉ አድርገው እነሱ የቂም መበቀያ እያረጓችሁ ዝም ብላችሁ በሁሉም ነገር አፋችሁን ከፍታችሁ የምታወሩ ሰዎች አላችሁ። ለእናንተ እንደምጸልየው ይህ ሁሉ ተጠራቅሞ ሲመጣ ጎርፍ ነው በቤታችሁ የሚገባው። የሚገርማችሁ ኢቢኤስ ደውሎ የሚያሰድብ ኢቢኤስ ሰይፉ ፋንታሁን ለማን እንደምትደውል ይታወቅ። ይህ ሼም ነው። ዲሲ ያላችሁ መርሃ ግብር ደውላችሁ እዚህ ሶሻል ሚዲያ እንዲያርጉልን ጋይስ፣ እኔ አውቃለሁ። እኔ ያላችሁ ሶሻል ሚዲያ ሰው አይደለም። ይደወልና የማይሰጠን ነገር የለም። አንዳንዴ እኔ በጣም ወይኔ አንዳንዴ ግን ምንድነው ጥቅማችሁ? ምንድነው የምታገኙ ላለው ምንድነው በሰው ትዳር ውስጥ በሰው እንትን ውስጥ ገብቶ ምንድነው የምታገኙት ጥቅም? እንዲህ ናቸው እንዲያደርገው ምንድነው የምታገኙት ጥቅም? ምንድነው የምታገኙት ጥቅም? ኢንፎርሜሽን አወቅን፣ እንደዚህ እናውቃለን፣ እንደዚህ የመጀመሪያ ተናገርኩት እኔ ነኝ። ቫይራል ወጣችሁ፣ ቪዲዮአችሁ ተሸራሸረላችሁ፣ 1 2 ቀን 3 ቀን ቶፒክ ሆናችሁ። እናንተ ግን ልጆቻችሁን ታያላችሁ፣ እናትና አባቶቻችሁን ታያላችሁ። እዚህ ጋር 24 ሰዓት ተጥዳችሁ ነው የምናያችሁ። እንደው የሚገርማችሁ ነገር እኮ መጥተው እኮ የሚያስተካክሉ እኮ ሚዲያውን በደንብ የማይጠቀሙ ፕራይቬት ላይፋቸውን የሚኖሩ በጣም በብዙ በትዳራቸው በልጆች በማሳደጋቸው በብዙ ነገር እኮ እንትን አራያ መሆን የሚችሉ ሰዎች መጥተው ቢናገሩ እናዳምጣለን እኮ። እናንተ እናቶቻችሁን የእናንተ እናትን እንዴ እኛ እኮ ዝም ብለን እኮ ነው እንጂ እኮ ሊያ
ሙሉ ኢንፎርሜሽን እኮ ነው እኛ እጃችን ሙሉ እኮ ነው የሚልኩት ሙሉ። እኛ ግን ባለጌ አይደለንም። እናንተ ሙሉ እዛው ጎንሽ አቅፈሹ የምታድሪ ባለስልጣን ጓደኛ አለው። ጓደኛው ለጓደኛው ይናገራል። ሁሉ ነገር እኮ ይወጣል። ምን ያደርጋል ግን? እኔ እንደዚህ አይነት ነገር ስናገር ሰምታችሁኝ አታውቁም። አነጋጭ እንደ ታዋቂነቴ የሚላክልኝን ኢንፎርሜሽን እያመጣው ስለ ግለሰብ እንዲያርገሻል፣ እንዲሰርተሻል፣ እናትሽ እንዲያርጋለች፣ እንዲያርጋቻል እምል ሰው አይባልማ እንዴ! ምን ይጠቅማለኝ? ሀገራዊ ጉዳይ ፖለቲካ ወይም ደግሞ ሀገራዊ ጉዳይ ቢሆን ትነጋገራላችሁ። በጣም ነው ያዘንኩት እግዚአብሔር። እኔ አሁን እዮዳብ አሁን ያለውን ነገር እንግዲህ የሀና እግዚአብሔርን እንዲያበረታት ጸልዩላት። ሀናን ብቻ ሳይሆን መላው ቤተሰቧን እውነት በጣም ከባድ ሐዘን የገጠማትና የቻላችሁ ሁሉ ኢትዮጵያውያን እዚህ ቤት ያላችሁ የእዮዳብ ፎሎወሮች አሁን እየሰማችሁ ያላችሁ ሁላችሁም ለሀና በቃ ጸልዩላት፣ ለቤተሰቦቿ ጸልዩላቸው፣ መጽናናትን እንዲሰጣቸው እሳቸውንም እግዚአብሔር በቀኙ እንዲያኖራቸው ሁላችሁ ከጎና መሆናችሁን በቃ አሳዩት። እውነት በቃ በዚህ አይዞሽ በርቺ በሏት። ምክንያቱም እዚህ ቲክቶክ ላይ የተደራጁ ቡድኖች አሉ እንደዚህ ሴቶችን እናቶችን የሚሰብሩና ከዚህ በኋላ አንገቷን እንዳደፋ የእናቷን አደራ ደግሞ ይዛ እንድትቀጥል እባካችሁ ሁላችሁም ከጎኗ ሆኖ በአንዳንድ በማይጠቅሙ ሰዎች ወሬ ያሉ ባልታ እንትን እንዳትሉ እና ከጎኗ ሆኖ ጸልዩላት። ከባድ ሐዘን የገጠማት ሁላችሁም ከጎኗ ነው የምላችሁ። እኔ ሌላ ምንም አላችሁ። ሌላው እዮዳብ በቅርቡ እኛ በግሩፕ አናግረናቸው ነበር እናቷን ማለት ነው ከሌላ ልጆች ጋር ምን እንዳሉ ታውቃለህ? እኔ ወድጄ ነው የምሰራው፣ ልጄ ግን አትሰበርም፣ ጀግና ናት። የሰደቡኝም ደግሞ ይቅርታ አድርጌላቸዋለሁ፣ ይቅርታ ብያቸዋለሁ፣ ይቅር ብያቸዋለሁ። እኔ ሰርቼ ማደር ስለምወድ ነው፣ መቀመጥ ስለማልወድ ነው። እና እናት አይሰደብም፣ ግን የሰደቡኝንም ይቅር ብያቸዋለሁ ብለዋል። የሚገርም እንዲህ ግሩፕ ላይ ስናወራ ነው እንደዚህ ያሉትና ልጄ ግን አትሰበርም ብለው ነበር፣ አንገቷን አደፋም ብለው ነበር። እና ለልጃቸው ያላቸው ፍቅርና የሚሰጧት ብርታት ብታየው እሷ እንዳትጎዳ ነው ሲሉ የነበረውና ለእሷ እግዚአብሔር ይሁናት፣ ለእሳቸውም እግዚአብሔር የመጨረሻ ንግግሯ በቃ የሚያደርጉትን አያውቁምና ይቅር ልጅ አትሰበሪም፣ ጠንካራ ናት። እኔ ይቅር ብያቸዋለሁ። ይቅርታን ያስተማረች ይቅርታን እዚህ የሚሰድብ በሶሻል ሚዲያ ትላልቅ ሰዎች እኮ ናቸው። ትልቅ ሰዎች ልጆች ያላችሁ ትዳር ያላችሁ እስከ መጨረሻ ድረስ ፍቅርንና ጸጋን ይቅር ባይነትን ያስተማሩ እናት ናቸው። እኔ በደንብ ነው አልችልም። እዮዳብ ሌላ ጊዜ እንገባለን። ሀናም ቤተሰቦቿን ሁላችሁም ያዘናችሁ እግዚአብሔር ብርታት ጽናት ይስጣችሁ። እግዚአብሔር እንግዲህ ከጎናቸውን መልካም ጊዜ ይሆናል። እዮዳብ ሌላ ጊዜ እንመጣለን። በቃ እናታችሁን ጠብቁ፣ እናቶቻችሁን ሳሙ።